መኖርማ እዚህ ቤት ውስጥ ነበረ። እስኪ ኑ ላሳያችሁ። እናንተ ደግሞ እስከዛ ከ10 ይሄ ቤት ስንት ይገባዋል ብላችሁ ታስባላችሁ? እኔ 10 ከ10 ሰጥቼዋለሁ። እናንተ ደግሞ ይገባዋል ብላችሁ የምታስቡትን ኮሜንት ላይ አስቀምጡልኝ። ይሄ ቤት የሚገኘው መስቀል ፍላወር ላይ ነው። ባለ 3 መኝታ ቤት ሲሆን 237 ካሬ ላይ ያረፈ ተጨማሪ ክላሶች አሉት። ኑ ደግሞ ተከተሉኝና እያንዳንዱ ክላስ ምን እንደሚመስሉ ላሳያችሁ። ይሄ የምትመለከቱት ዋናው መኝታ ቤት ነው። እንደምትመለከቱት ቁምሳጥኑ በጣም ነው የሚያምረው። የራሱ ባዝ አለው። ከዋናው መኝታ ቤት እንደወጣን ቀጥታ የምናገኘው ላውንደሪ ሩሙን ነው። ላውንደሪ ሩሙ እንደምታዩት ሰፋ ያለ ነው። ሁለተኛው ኮመን ባዝ ሩሙ ነው፣ የጋራ መታጠቢያ ያለው። አሁን ማሳያችሁ ደግሞ የሰራተኛ ክፍል ነው። እንደምታዩት በቂ ነው። አሁን ደግሞ ወደ ሁለተኛው ክላስ እንሂድ። እንደምትመለከቱት በጣም ሰፊ ነው። ማስተር ቤድሩም ነው እንደው የሚመስለው። የራሱ የሆነ ቁም ሳጥን አለው፣ ባዝ አለው። አሁን ደግሞ ወደ ሶስተኛው ክላስ ነው የምንሄደው። ተመሳሳይ ናቸው ከሁለተኛው ክላስ ጋር አንድ አይነት ነው። ይሄም የራሱ የሆነ መታጠቢያ ክፍል አለው፣ የራሱ ቁም ሳጥን አለው። አሁን ማሳያችሁን ክላስ ከፈለጋችሁ እንደ ኦፊስ፣ ከፈለጋችሁ ደግሞ እንደ ጸሎት ክፍል የመጠቀም የምትችሉትን ክላስ ነው። ከሱ ቀጥሎ ደግሞ የምናገኘው ስቶር ነው። የፈለጋችሁትን ማቴሪያል ማስቀመጥ ትችሉበታላችሁ። ይህም ቤት በ50% ቅድመ ክፍያ ብቻ ነው እየሸጥን ያለ ነው። ለበለጠ መረጃ ወይም ለሳይት ቪዚት ይደውሉልን።